እንኳን ወደ የኔታ መስሎች የዩቲዩብ ገጽ በደህና መጣችሁ። ዛሬ ስለ ቅድስት ድንግል ማርያም ታላቅ ክብር፣ ስለ ደብረ ምጥማቅ ቅድስት ቤተክርስቲያን ጥንታዊ ታሪክ እና ስለዚያ ዓለምን ስላስደነቀ ታላቅ ታምር እናነሳለን። ይህ ታሪክ ልቦን የሚነካ የሃይማኖታዊ ፍቅሩን በምስጢር የሚያደምቅ ነው። እስከ መጨረሻው ከኛ ጋር ይቆዩ። ይህንንም ቪዲዮ ለወዳጅ ዘመዶ ያጋሩ። የእግዚአብሔር ሰላም ከኔና ከናንተ ጋር ይሁን። ቅድስት ድንግል ማርያም የአምላካችን እናት አማላጃችን፣ ወደ ልጇ ወደ ጌታችን ኢየሱስ ክርስቶስ ድልድይ የሆነችልን ቅድስት ናት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅድስት ድንግል ማርያምን እንደ አምላክ እናት ታከብራታለች። ቃለ እግዚአብሔርን በሆዷ በመንፈስ ቅዱስ ኃይል የተሸከመች ቅድስት ናትና ቅድስት ድንግል ማርያም ለልጆቿ ለምእመናን አማላጅ ናት። ከሰማያዊ ፍጡራን ሁሉ ከምድራዊ ፍጡራን ሁሉ ከፍ ከፍ ያለች ቤተክርስቲያናችን ዓመቱን ሙሉ 33 የቅድስት ድንግል ማርያም በዓላቶችን ታከብራለች። ምን ያህል ፍቅር ነው! መጽሐፍ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል እንዲል ከነዚህ ከ33 በዓሎች አንዱ ግንቦት 21 የደብረ ምጥማቅ ቅድስት ማርያም ታላቅ በዓል ነው። በአገረ ግብፅ በምትገኘው በእመቤታችን ቅድስት ድንግል ማርያም ስም በተሰራችው ደብረ ምጥማቅ ቤተክርስቲያን ጉልላት ላይ ድንግል ማርያም ከግንቦት 21 ጀምሮ እስከ 25 ቀናት በተከታታይ በመገለጧ ሕዝበ ክርስቲያን በዓሏን ያከብራሉ። እመቤታችን ቅድስት ድንግል ማርያም ከልጇ ከጌታችን ኢየሱስ ክርስቶስ ጋር ወደ ምድረ ግብፅና ኢትዮጵያ በተሰደደች ጊዜ በአሁኑ ጊዜ ደብረ ምጥማቅ ተብሎ በሚጠራው ቦታ ላይ አርፈው ነበር። ጌታችንም ቦታውን ባርኮ የእርሷ መገለጫ እንዲሆን ቃል ኪዳን ገብቶለት ስለነበር ጊዜው በደረሰ ሰዓት ደብረ ምጥማቅ ተገድሞ የበርካታ መነኮሳት በዓት ሆነ። በደብረ ምጥማቅም እመቤታችን ቅድስት ድንግል ማርያም ብርሃን ተጎናጽፋና በሰራዊት መላእክት ታጅባ ተገልጣለች። በዚያን ጊዜም ሱራፌል ማዕጠንታቸውን ይዘው ሰገዱላት፣ እንዲህ እያሉም አመሰገኗት። አብ በሰማይ አይቶ እንዳንቺ ያለ አላገኘም፣ ባንቺም ሰው ሆነ። ይህም መጽሐፈ ስንክሳር በግንቦት 21 ላይ ተጽፎ እናገኘዋለን። ሰማዕታትም እንደየክብራቸው ማዕረግ ለእመቤታችን ድንግል ማርያም ሊሰግዱ ረቂቃን በሆኑ ፈረሶቻቸው ተቀምጠው ወደ እርሷ ቀረቡ። በመጀመሪያ ሊቀ ሰማዕታት ቅዱስ ጊዮርጊስ ከሁሉም ቀድሞ ከሰገደላት በኋላ ሌሎቹም በተመሳሳይ መልኩ ሰገዱላት። ከዚህም በኋላ ቅዱስ መርቆሬዎስ በዱሪ ፈረስ ተቀምጦ ወደ እርሷ በመምጣት ሰገደላት። ጻድቃን በአንድነት ቀርበው ለክብሯ ሰገዱላት። ቀጥሎም በንጉሥ ሄሮድስ በግፍ የተገደሉት ሕፃናት ለእርሷ ሰገዱ፣ በደስታና በፍቅርም ተጫወቱ። በዚያ የተሰበሰቡትም ክርስቲያኖች፣ እስላሞች፣ አረማውያን ይህንን ባዩ ጊዜ ደስታ ሞልቶባቸው በተለየ ዓለም ያሉ ይመስላቸው ነበር። አባ ጽጌ ድንግልም በደብረ ምጥማቅ በታላቅ ክብር ለምእመናን የታየችው የአምላክ እናት የድንግል ማርያምን መገለጥ በማሕሌተ ጽጌ ድርሰቱ እንዲህ በማለት ገልጾታል። አመተ በርቂ በደብረ ምጥማቅ ሐመሰ ዕለታተ ትእምርተ ገጽኪ ይርአይ እስከ የተነሳ ዘሞተ ሚ መጠን ማርያም ታስተፌስሒ ትፍሲተ አዲግሰ ጽዬ ፍቅርኪ በጊዜ ንቃሁ መዓልተ ብፁዕ ዘርእየኪ በሕልሙ ሌሊተ። የፊትሽን መልክ ያይ ዘንድ የሞተ ሰው እስኪነሳ ድረስ በደብረ ምጥማቅ ለ5 ቀናት ያህል በተገለጥሽ ጊዜ ማርያም ምን ያህል ደስ ታሰኝ ይኖራል። በቀን የታየው የፍቅርሽ አበባ ይቅርና ሌሊት በሕልሙ ያየሽ ምስጉን ነው። ይህንም በማሕሌተ ጽጌ ላይ ተጽፎ እናገኘዋለን። በደብረ ምጥማቅ ከተሰበሰቡት ሕዝብ መካከል እናትና አባታቸው፣ ዘመዶቻቸው እንዲሁም ባልንጀሮቻቸው የሞቱባቸው ሰዎች ቅድስት ድንግል ማርያም እንድታሳያቸው በለመኗት ጊዜ እንደ ቀደመ መልካቸው አድርጋ ታሳያቸው ነበር። አንዳንዶች ደግሞ መሐረባቸውን ወደ ላይ በሚወረውሩበት ጊዜ እርሷ የወደደቻቸው እንደሆነ በእጇ ተቀብላ መልሳ ትጥልላቸዋለች። ሁሉም ለበረከት ይካፈሉታል። እነርሱም ወደ ቤታቸውም ለመሄድ በፈለጉ ሰዓት ተሰናብተውና ተባርከውም ይሄዳሉ። የደብረ ምጥማቅና የአካባቢዋ ሰዎች እመቤታችን ድንግል ማርያምን ያዩባቸው ቀናት አረማውያኑ ያመኑበት፣ የበደሉት በምልጃዋ ቸርነትን ምሕረትን ያገኙበት፣ ያመኑት ደግሞ
የተባረኩበት ዕለታት ነበሩ። ሕዝቡ እርሷን ተመኝተው ያጡት ወይንም ጠይቀው ያልተፈጸመላቸው ነገር አልነበረም። ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ መላእክትና ሊቃነ መላእክትም ለድንግል ማርያም ሲሰግዱ ይታዩ ነበር። ከዚህ በኋላ በዘመናት ይኖሩ የነበሩ ቅዱሳን የአምላክን እናት ለማየት ብዙዎች ተመኝተዋል። የመልክዓ ማርያም ደራሲ አፄ ዘርዓ ያዕቆብ የአምላኩን እናት ቅድስት ድንግል ማርያምን ፊቷን ለማየት ሽቶ ሰላም ለመልክዕኪ ዘተሰርገ አሚረ ዚያበርህ ወትረ ፍቅርተ አንቲ ተታበድሪ ፍቅረ አርየኒ ገጸ ዚአኪ ማርያም ሜረ ዘይሰምዖ ካለ እንግርኪ ነገረ። ዘወትር የሚያበራ ፀሐይን ጌጥ ላደረገ መልክሽ ሰላምታ ይገባል። ፍቅርን የምትመርጪ የምታስቀድሚ አንቺ የምወድሽ ማርያም ሌላ የማይሰማው ነገር ነግርሽ ዘንድ አንድ ጊዜ ያንቺን ፊት ገለጭልኝ በማለት ተማጽኗታል። ነቢዩ ዳዊት ወለገጽኪ ይትመሃለሉ ኩሎሙ አሕዛብ ልዑላነ ምድር፣ የምድር ባለጠጎች አሕዛብ ሁሉ በፊትሽ ይማልላሉ በማለት ትንቢት እንደተናገረላት በርካታ ቅዱሳን ሰዎች ቅድስት ድንግል ማርያምን ተገልጻላቸው ለማየት ተመኝተዋል። ልመናቸው ተሰምቶላቸው የአምላክ እናት ተገልጻላቸው ፊቷን ለማየትም ክብሯን ለመግለጥ ቅዱሳን አባቶች፣ ጻድቃን፣ ሰማዕታት በቅተዋል። ይህም የሆነው በፍጹም ልቡናቸው በመማጸናቸውና በፍጹም ትጋት የጌታቸውን እናት ሲያገለግሉ በመኖራቸው እንደሆነ የጻድቃኑ ገድል ምስክር ነው። እነርሱም ሌት ከቀን ምኞታቸው ይሳካላቸው ዘንድ በጸሎት ይማጸኑ ነበር። እመቤታችን ድንግል ማርያምም ጸሎታቸውን ሰምታ ያሰቡትን ትፈጽምላቸው ነበር። ምኞታቸው ከተሳካላቸው ቅዱሳን አባቶች መካከል አባ ይስሐቅ አንዱ ነው። ይህ ቅዱስ እመቤታችን ቅድስት ድንግል ማርያምን በፍጹም ልቦና ይወዳት ስለነበር ለ7 ዓመታት አምላኩን ክብርት እናቱን ያሳየው ዘንድ በጸሎቱ ተማጸነ። ዘወትር ከሰርክ ጸሎት በኋላ ሌሎች መነኮሳት ለመኝታ ወደ በዓታቸው በሚገቡ ጊዜ አባ ይስሐቅ ወደ ቤተ ክርስቲያን በመሄድ በቅድስት ድንግል ማርያም ስዕሏ ፊት ቆሞ 300 ስግደትን እየሰገደ ይማጸን ነበር። ከስግደቱም በኋላ ኦ እግዚእ ኢየሱስ ክርስቶስ አርአየኒ እመከ አሐተ ሰዓተ፣ ጌታዬ ኢየሱስ ክርስቶስ ለአንዲት ሰዓት እናትህን አሳየኝ እያለ ይጸልይ ነበር። እንደዚህም ሁኔታ ለ7 ዓመት ከቆየ በኋላ እመቤታችን ቅድስት ድንግል ማርያም በታላቅ ግርማ ተገለጠችለት። የልቡን መሻት ምን እንደሆነ ጠየቀችው። አባ ይስሐቅም የእርሷን ገጽ ያዩ ዓይኖቹ ሌላ ነገር ማየት እንደማይሹ ነገራት። ከተወደደ ልጇ ኢየሱስ ክርስቶስ እንድታማልደውም ተማጸናት። ቅድስት ድንግል ማርያምም ልመናዋን ተቀበለች። ከዚህ በኋላ የዕረፍቱ ቀን ከ3 ቀናት በኋላ መሆኑን አሳወቀችው። ባርካውም ወደ ሰማይ በክብር አረገች። ይህ ቅዱስ አባት ይስሐቅም እርሷን ካየ በኋላ በ3ኛው ቀን አረፈ። ይህም በመጽሐፈ ስንክሳር የታኅሳስ 21 ላይ ተጽፎ እናገኘዋለን። ከእናታችን ከቅድስት ድንግል ማርያም በረከት ረድኤት ይክፈለን። ስብሐት ለአብ ወወልድ ወመንፈስ ቅዱስ አሜን።